ወፍ የልብ መሰበር የሚጨነቁ ነብይ ተከታዮች ነን። መከተል የሌለው ፍቅር ምን ሊፈይደን? ለሰዎች ስሜት ምን ያክል እንጨነቃለን? በጋብቻ ሳይስማሙ ቀርተው የተለያዩ ሰዎች ከእናት ልጅን ነጥሎ ልጅሽን አላሳይሽም የሚል የለም ከኛ ውስጥ። ከአባት ልጇን ነጥላ ስለተጣሉ እነርሱ ልጅ የምትከለክል እናት የለችም። ምን ያክል ነው ያች እናት ልጇን በመነጠቋ ምክንያት ልቧ ሊሰበር የሚችለው? ሰው አጥንቱ ሊሰበር ይችላል። አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው። እንቅልፍ ይነሳል። ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነውን ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ሲልብን ያድራል፣ ሲጨነቅ ያድራል። አንድ አካባቢ ተቀምጠን ጓደኞች ስንቀላለድ አንዱን ወንድማችንን በሌላው ሰው ላይ አስቀንበት ሊሆን ይችላል። ያ ልቡን ሰብሮታል። ሳቁም አብቅቷል። ስብሰባውም ተበትኗል። ያቺ የተሰበረች ልብ ግን ሰውየው ጋር ነው ያለችው። ነገ ማታ ትራስ ላይ ጭንቅላቱን ሲያስተኛ ያቺ ቃል ትመጣለች። የሰዎችን ልብ ለመጠገን ገንዘብ አያስፈልግም። ጥሩ ልብ ነው የሚያስፈልገው። ጥሩ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። አንድን ምስኪን የምናሳየው ፈገግታ ለእኛ ምንም ላይመስለን ይችላል። ለሱ ግን ቀኑን ያሱብለታል። ሰው መሆኑን ያስታውሰዋል። የሰው ክብር እንዳለው እንዲሰማው ያደርጋል። ምስኪን ከስራችን የምናሰራው ዘበኛ ወይም ደግሞ ዝቅተኛ የሆነ አይነት ስራ የስራ ዝቅተኝነት ባይኖረውም ዝቅተኛ ተከፋይ የሆነ ሰው እስኪ እንዴት ነህ፣ ቤተሰቦችህ እንዴት ናቸው፣ እንዴት ነህ ብለን እንጠይቀው። ወላሂ ትልቅ ነገር ነው ለሱ፣ ትልቅ ነገር ነው ለሷ። ምክንያቱም